እንግዲህ ሴዶ ባቀረበለት ኦፈር ተስማምቷል። እኛ ምንም እናገኘው ጥቅም የለም። ለህዝቡ ብለን ነው ወጣቱ ያላቻ ጋብቻ እንዲቆም ምናምን አልባሌ ቦታ እንዳይሆን ነው እንጂ ምንም እናገኘው ብር እናገኘው ጥቅም የለም። እኛ አቁም አንድ ቪዲዮ በቃ ጨርሰን። ይሄ እንዴት ነው ቤቱ? ይሄ አሪፍ ቤት ነው። በጣም ግዙፍ ቤት ነው። ኧረ እባክህ ያዘው፣ በቃ ያዘው። ይገዛ ችግር የለም። ያ መኪናስ መኪናው አሪፍ የሚባለው ነው፣ ዘመናዊ የሚባለው ያዘው። በሱ ምን ይሆናል? ጠቅማል። ያዘው ይገዛ። ይገዛ። ያ እንትኑስ እርሻ መሬት ይሄ መግዛት እንችላለን። ያ ይገዛ። እሺ እንደዛ ከሆነ ያችን ብንገዛት እሱ ቆይ ቀጣይ ጌም ላይ ነው። አትፍጠን፣ ዝም ብለህ ቀጣይ ጌም ላይ ነው። ቪዲዮ አቁም አላልኩም እንዴ? ሴዶ ባቀረበው ኦፈር ተስማምተናል። 10 ሚሊዮን ብር ይሰጠዋል፣ ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ገንዘብ ኖሮን አይደለም። ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው፣ ለህዝቡ ብለን ነው እንጂ እኛ አንድ ብር አናገኝም። እቺ በቀሉ ፈርቷል ብለህ አስወራች አይደለም አበሻ። አይወልህ እኔ ገንዘብ ነኝ። ዝም ብለህ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮኑ እኔም ብሎ ነው የሚመጣው። ዝም ብለህ ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ። ይኸውልህ በፕሮፌሽናል ወይ ማለት ነው። ተስማምቷል ግን እኮ በ10 ሚሊዮን ተስማማን? አዎ ተስማምቷል እኮ። ለምን ቆየ? የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማን እግሬን አላንቀሳቀስም። ለምን ቆየ? አልጮትም። በቃ ለምን ቆየ? ገና ውሎ ሲያደር ይጨምራል ብሩ። ይሄ ውሉ ተዘጋጅቷል፣ መፈረም ትችላለህ። ልፈርም? ስም ምናምን እጽፋለሁ? አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ፣ ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን፣ ችግር የለውም። ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻል? ጾምን ምናምን። አረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። ሴዶ 10 ሚሊዮን ፈጠዷ። ምንድነው እናንተ ሀሳብ የምትቀያየሩ? ሲጅኝ እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር፣ አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እንጮታለሁ። ታናችሁ ነው ፈርቼ እነሱ ነው የፈሩት። ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆን ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ። እኔም ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርጋ ቢዘንብልኝ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል?